እግዚአብሔር ሃይማኖትን መቼ ፈጠረ? ሃይማኖቶች በምድር ላይ ለምን በቁጥር በረከቱ? የትኛው ሃይማኖት ወይም ደግሞ እምነት ወደ መንግስተ ሰማይ ያስገባል? አጠቃላይ የሃይማኖት አፈጣጠርን የተለያዩ ጽሑፎችንና መጽሐፍ ቅዱስ ጥቅሶችን በማመሳከር እስቲ በጥልቀት እንማር። የትምህርቱ ርዕስ ሃይማኖት ከየት መጣ? እውነተኛው መንገድ ማን ነው የሚል ነው። በመጀመሪያ ወይም ቁጥር 1 እግዚአብሔር ሃይማኖትን ፈጠረውን የሚል ጥያቄ በማንሳት ነው የሚጀምረው። በመጀመሪያ ነገር መረዳት ያለብን አንድ ነገር ቢኖር እግዚአብሔር ሃይማኖት አልፈጠረም የሚለውን ነው። ነገር ግን እግዚአብሔር ከሰው ጋር ግንኙነት ፈጠረ የሚለውን መረዳት አለብን። በመጽሐፍ ቅዱስ መጀመሪያ ሰው ሲፈጠር ወይም ደግሞ አዳምና ሔዋን ሲፈጠሩ ከእግዚአብሔር ጋር ቀጥታ ግንኙነት ነበራቸው። ሃይማኖት አልነበረም፣ ሕግም አልነበረም፣ ልምድም አልነበረም። ነገር ግን ንጹሕ ግንኙነት ነበር። ዘፍጥረት ምዕራፍ 3 ቁጥር 8 ላይ እግዚአብሔር በመካከላቸው ተመላለሰ ይላል። ይህ የሚያሳየው ምንድን ነው? እግዚአብሔር ከሰው ጋር መኖር እንጂ ሃይማኖት መመስረት አልፈለገም የሚለውን መረዳት አለብን ማለት ነው። ሁለተኛ እንግዲህ ሃይማኖት እንዴት መጣ? ታዲያ ሃይማኖት የመጣው ከሰው ልጅ ኃጢአት በኋላ ነው። ሰው ከእግዚአብሔር ተለይቶ ከሄደ በኋላ እግዚአብሔርን ለመፈለግ የራሱን መንገድ ጀመረ። ከዚያን ጊዜ ጀምሮ ሕጎች እንዲሁም ስርዓቶች፣ ልምዶች እና ሌሎች አማልክት ተፈጠሩ። ሮሜ ምዕራፍ 1 ቁጥር 21 እስከ 23 ላይ እግዚአብሔርን ቢያውቁም እንደ እግዚአብሔር አላከበሩትም፣ ክብሩን ወደ ምስል ቀየሩት ይላል። ይህ ማለት ሃይማኖት አመሰራረቱ የሰው ፍለጋ ነው ማለት ነው። እግዚአብሔር ሰውን ለመመለስ ያደረገው ግን መዳን ነው። ስለዚህ ሃይማኖት አፈጣጠሩ የሰው ፍለጋ መሰረት ያደረገ ነው ማለት ነው። ሶስተኛ ሃይማኖቶች ለምን በቁጥር ታዲያ በረከቱ በዙት? ለእነዚህ ምክንያቶቹን እንመልከት። አንደኛ የሰው አስተሳሰብ ልዩነቱ ነው። የሰው አስተሳሰብ ልዩነት ሰዎች እያንዳንዱ በራሱ መንገድ እግዚአብሔርን ለመረዳት ሙከራ አድርጓል። በዚህም አስተሳሰቡ የሰው አስተሳሰብ በመለየቱ ምክንያት የሃይማኖቶች ቁጥር ሊበራከት ችሏል ማለት ነው። ሁለተኛ ባህልና ልምድ ሰዎች የሚኖሩበት አካባቢ እና ባህል እምነትን ተጽዕኖ አድርጎታል ማለት ነው። ሶስተኛ መንፈሳዊ ስህተት አለበት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እስከ 6 ብዙ አማልክት አሉ፣ ነገር ግን ለእኛ አንድ እግዚአብሔር ነው ያለን ይላል። ሰዎች እውነትን ሲጥሉ ጊዜ ብዙ እምነቶች ተፈጠሩ ማለት ነው። እውነትን ሲጥሉ ጊዜ አራተኛ ደግሞ ሰው ራሱን ለማዳን ሙከራ ማድረጉ ነበር። ሃይማኖቶች ብዙውን ጊዜ ሰው ራሱን እንዴት ያድናል የሚል ጥያቄ መልስ ናቸው በራሳቸው። አንድ ሰው ብቻውን እንዴት ሊያድን ይችላል? ስለዚህ ከሰው ጋር ሲሆን አንዱ አንዱን ጋር ሲሆን ይጽናናል። በዚህም ብቻውን አንድ ሰው ከሆነ ራሱን ሊያድን አይችልም የሚል ጥያቄ መልስ ሊሆናሉ ማለት ነው። ሃይማኖት መመስረት ማለት ነው መብዛቱ። እነዚህ ለሃይማኖት መበራከት ምክንያት የሆኑ ነጥቦች ናቸው። አራተኛ ደረጃ ወደ መንግስተ ሰማይ የሚያስገባ ሃይማኖት አለ ወይ የሚል ጥያቄን አንስተን እንወያይበት። መጽሐፍ ቅዱስ ግልጽ መልስ ይሰጣል። እዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 6
እኔ መንገድ እውነትና ሕይወት ነኝ፣ ከኔ በቀር ወይም ደግሞ በእኔ ካልሆነ በስተቀር ወደ አብ የሚመጣ ማንም የለም ይላል። እዚህ አስፈላጊ ነገር እንግዲህ ሃይማኖት መንገድ ነው አይልም። ይልቁንም እኔ ሲል ክርስቶስ ማለት ነው መንገድ ነኝ ይላል። በሐዋርያት ሥራ ምዕራፍ 4 ቁጥር 12 በሌላ ማንም መዳን የለም ይላል። ማለት እንግዲህ መዳን በሃይማኖት አይደለም በክርስቶስ ብቻ ነው እንጂ ማለቱ ነው። እውነተኛ እምነት ምንድን ነው ታዲያ? የትኛው ነው? እውነተኛ እምነትን እንዴት አድርገን እንተረጉማለን? እውነተኛ እምነት ማለት ስርዓት መከተል አይደለም፣ ስም መያዝም አይደለም፣ በአንድ ቤተ ክርስቲያን ውስጥ አባል ሆኖ መኖርም አይደለም። ነገር ግን ከእግዚአብሔር ጋር በክርስቶስ ኢየሱስ በኩል ግንኙነት መኖር ማለት ነው። እምነት ማለት ግንኙነት መኖር። ኤፌሶን 2 ምዕራፍ 8 ከቁጥር እስከ 9 በጸጋው በእምነት ድናችኋል እንጂ ከስራ አይደለም ይላል። ስለዚህ እነዚህ የትክክለኛ ወይም እውነተኛ እምነትን አሁን ያነሳኋቸውን ነጥቦችን እስቲ ጠቅላላ አድርገ ልደምድማቸው ወይም ደግሞ በአጭሩ መደምደሚያውን እንመልከት። የዚህ ትምህርት ወይም የዛሬው አሁን የተነጋገርነው ትምህርት አስፈላጊ የሆኑ ነጥቦችን አነሳለሁ። አንደኛው እግዚአብሔር ሃይማኖት አልፈጠረም፣ ግንኙነት ፈጠረ እንጂ የሚለው አንድ ነጥብ ነው። ሁለተኛው ነጥብ ሃይማኖት ከሰው ኃጢአት በኋላ የመጣ ነው የሚለውን ነው። ሶስተኛው ደግሞ ብዙ ሃይማኖቶች ምክንያታቸው የሰውን ፍለጋና ስተት ነው። የሰውን ፍለጋ አንድ፣ ሌላው ደግሞ ስተት፣ ለስተታቸው መዳኛ አድርጎ ሃይማኖትን ከሰው ጋር ካልሆንን ራስን በራሴ እንዴት አድናለሁ በሚለው አረዳት የፈጠሩት ነው ማለት ነው። አራተኛ መዳን በሃይማኖት አይደለም በክርስቶስ ብቻ ነው። አምስተኛ እውነተኛ እምነት ግንኙነት ነው እንጂ ስርዓት አይደለም። ግንኙነት ነው እንጂ ስርዓትን መከተል አይደለም። ስለዚህ በስተመጨረሻ ለውይይት የሚሆን ጥያቄ አቀርብላችኋለሁ። እሱም ሰው ከእግዚአብሔር ለምን ተለየ? ሃይማኖትና እምነት ልዩነታቸው ምንድን ነው? ሃይማኖትና እምነት አንድ ናቸው እንዴ? ከተለያዩ ምንድን ነው ልዩነታቸው? ሰው በራሱ ስራ ሊድን ይችላል ወይ? ክርስቶስ እኔ መንገድ ነኝ ሲል ምን ማለቱ ነው? እነዚህን ለውይይት አቅርቤያለሁ። ስላዳመጣችሁ አመሰግናለሁ። ጌታ ይባርካችሁ።